ወይኔ አንቺ የዛሬ ሳምንት እንዴት አባቱ እንደምትከብድ አንቺ አስተማሪ ራሱ እኮ እንዴት እንደሚያስጨንቅ ሰለችኝ። የምር በጣም እኮ ነው የተጨነቅኩኝ። እኔ ራሱ በጣም ወይኔ እኔ ውድ በቃ ቤት ገብቼ ወጥቼ እደውልልሻለሁ። እሺ ደግሞ ቶሎ ብለሽ ውጪ። በቃ ባይ። እወድሻለሁ። ብቅ በይ ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ደላጋር ቆሜያለሁ ፍቅሬ ሳላይሽ ቸራሉ ልኔ ደላጋር ቆሜያለሁ ፍቅሬ ብቅ በይ ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ደላጋር ቆሜያለሁ ፍቅሬ አባት ዋው በጣም ነው ድምጽክ የሚያምረው። በጣም ነው የሚያምረው ድምጽክ። ወይ እናቴ በቃ ደወለችብኝ። አባት በቃ ቻው። እፋኝ የምልሽ እወቂልኝ ባክሽ እንደምወደሽ ማሞድጄሻለሁ ፍቅሬ ተጀሽያለሁ አካል ፍቅርሽ አለብኝ ተያትክሬ ወይ አንስቼ ነበር እንዴ አላየሁትም እኮ። አመሰግናለሁ። አባት አመሰግናለሁ። እሺ አመሰግናለሁ። ሄሎ ወይ አልወጣሽም እንዴ አንቺ? ኧረ ወጥቻለሁ። እየመጣሁ እኮ ነኝ። መጣሁ። የቱ ጋር ነሽ? እዛው ቅድም የተለያየ ነው ቦታ ነኝ። ቶሎ እንጋቃይ። በቃሽ መጣሁ። ዛሬ ደግሞ ይሄዱ ነው። ብቅ በይ ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ይሁን ግን የሚሻሸኝ የሚዘፍነው ሁላ ለእኔ እስኪመስለኝ ድረስ ከሱ ሱስ ይዞኛል። አሁን ምነቃው የእሱን ዘፈኖች ለመስማት ሆኗል። ለምንድን ነው የምትጫወትብኝ? ወይ በደንብ ቅረብኝ ወይ ደግሞ ራቅኝ። እንዲህ ከሆነ ድጋሚ አንተን ፍለጋ ነው። ወርደሽ በቸርቸር ሳላይሽ ቸራሉ ልኔ ደላጋር ቆሜያለሁ ፍቅሬ። አስደነገጥከኝ እኮ። አይ ችግር የለውም። አረ ምንም እኮ አይደለም። ሰው እየጠበቅኩኝ ነው። ለዛ ነው እዚህ ጋር የተቀመጥኩኝ ያለሁት። ወይ ምን ሆነሽ ነው? ምንድነው የምታወሪው?
ድምጽህ እኮ መልካም ቀን ይሁንልሽ በቃ ኡፍ እኔ ምስኪን እንዴት ነው የምታምረው ቆይ ትንሽ ላጓጓት ወይኔ እቺ ልጅ እኔ ፍቅሬን መግለጽ ያቃተኝ ልጅ እንዴት ሰባ እንዴት ተጠፍቷለች ቆይ የሚያረጋትማ እኔ ያቃታለሁ